ጉዞ ወደ ቤተ ትዕማን። 6 ሰዓት በሆነም ጊዜ ጥልሚዳ ወደምትባል አገር ደረሱ። ከሀገሩ ሰው ሁሉ እጅግ ወደ ከበረች ትዕማን ወደምትባል አንዲት ሴት ቤትም ሄዱ። እመቤታችንም ለሴቲቱ ለልጅ ያጠጣው ዘንድ ወተት ካለሽ ስጪኝ፣ የሚበላ ካለሽም እንዲሁ አለቻት። እንዲህም ብላ ጌታችንን መሬት ላይ ያስቀመጠችው። ሴትየዋ ግን ርኅራኄ የሌላት ጨካኝ ስለሆነች በእመቤታችን እየሳቀችባት አንቺ ስደተኛ ከየት ነገድ ነሽ አለቻት። እመቤታችንም ከይሁዳ ቤተልሔም ነኝ አለቻት። ሴቲቱም ስለምን ዝም ብለሽ ትዞሪያለሽ? ይህን ልማድሽን ተይ። መልክሽ ቆንጆ ነው፣ ልብሽ ግን ጠማማ ነው። በጣም ሰነፍ ሴት ነሽ አለቻት። እመቤታችንም ይህን የክፋት ቃል ሰምታ ከዚህ በፊት ከየት ታውቂኛለሽ አለቻት። ሴቲቱም ሰው ካካሄዱ ይታወቃል አለቻት። እመቤታችንም ይህ የተናገርሽኝ ሁሉ እውነት ነው፣ ይህ ሁሉ የሆነው በእኔ ኃጢአት ነው አለች። ድንግል ማርያምም አባትና እናቷን አስባለችና የተራቡት በልተው የሚጠግቡበት፣ የተጠሙት ጠጥተው የሚረኩበትን የአባቷና የእናቷን ቤት አሰበች። ደረቷን እየደቃች እንባዋን አፈሰሰች። አለት ይሰነጠቃል፣ ግድግዳም ይፈርሳል። የትዕማን ልብ ግን አራራ፣ አልመለስ አለ። ይልቁንም በወይን እንደሰከረ ሰው ትሳለቅባቸው ጀመረች። ዮሴፍም ትዕማንን ለእንግዳ ሰው ቢኖራቸው ይሰጡታል፣ ባይኖራቸው በሰላም ይሸኙታል። አንቺ ግን ስለምን እንደ ጦር ልብ ዘልቆ የሚገባን ነገር ትናገሪያለሽ አላት። እሷም በእውነት አንተ የፍየሎች እረኛ ስትሆን እኔን ልታስተምር ትሞክራለህ ብላው ከራሱ እስከ እግሩ በቁጣ ተመለከተችው። የትዕማን አገልጋይ የነበረች ኮቲባ የምትባል ሴትም እመቤቷ ስትቆጣ በሰማች ጊዜ እየተረማመደች መጣች። ይህች አገልጋይም ከካም ዘር ነበረች። በቤት ተቀምጦ የነበረውን ጌታችንንም በቀኝ እጇ አንስታ ወደ ምርጥ አለችው። እመቤታችን ዮሴፍና ሶሎሜም ተነስተው ጌታችንን አነሱት። ይመለከቷት ዘንድ ወደ ትዕማን ዞር ባሉ ጊዜ ዳታንና አቤሮንን እንደዋጠች ምድር ተከፍታ ዋጠቻት። አገልጋዩም ግማሽ አካሏ ጥቁር ግማሽ አካሏ ነጭ እስኪሆን ድረስ መልኳ ተቀይሮ ዥንጉርጉር ሆነ። ሴት ልጇን ጨምሮ ቤተሰቦቿም ወደ ጦጣነት ተለወጡና ሁላቸውም ወደ ተራሮች ሸሹ። ከእነርሱም የተረፈ የለም። ይህም በዚያች ሀገር በሚኖሩት ዘንድ ፍርሃት የሚፈጥር ታላቅ ነገር ሆነ። ከዚህ በኋላ እመቤታችን ዮሴፍና ሶሎሜ ከትዕማን ቤት ገብተው ተቀመጡ። እስከ 6 ወር ከዚያ ኖሩ። ከ6 ወር በኋላ መልአኩ ቅዱስ ገብርኤል በመንፈቀ ሌሊት መጣና በዚህ ቤት ለ6 ወር ያህል ደስ ብሏችሁ ተቀምጣችኋል፣ ከእንግዲህ ይብቃችሁ፣ ከዚህ ቤት ውጡ አላቸው። ሲነጋ ወጥተው ሄዱ። ከጻማ ንግደታ በረከት ይክፈለን።